በዛሬ አዲስ ቢዝነስ ፕሮግራማችን አንድ ሪል ስቴት እናስቃኛችኋለን። ቦሌ አካባቢ የሚገኝ ሪል ስቴት ነው። ሪያሊቲ ሪል ስቴት ይባላል። ይህ ሪል ስቴት እንግዲህ አዲስ ሪል ስቴት ነው። ማን ነው በማተገነባ በዛሬ አዲስ ቢዝነስ እናስጎበኛችኋለን ማለት ነው። አብራችሁን ቆዩ፣ ተከተሉ። ሰላም እንደምን አለ? ልታወቅ እስኪ። እንዳሻው ጌታቸው እባላለሁኝ። ሪያሊቲ ሪል ስቴት ውስጥ የፕሮሞሽን ክፍል አለ። ዛሬ እንግዲህ በዋነኝነት እዚህ የተገኘ ነው ስለ ሪያሊቲ ሪል ስቴት ልናወራ ነውና ሪያሊቲ ሪል ስቴት ማን ነው በማተገነባ? እንግዲህ ሪያሊቲ ሪል ስቴት በኮንስትራክሽን ዘርፍ ላይ ከ10 ዓመት በላይ ልምድ ያለው ትልቅ ተቋም ነው። ነገር ግን ሪያሊቲ ሪል ስቴት በሚል ስያሜ ከዛሬ 6 ዓመት በፊት በንግድ ስያሜው እንደ አዲስ ተመዝግቦ እየሰራ የሚገኝ ሪያሊቲ ሪል ስቴት ስንመጣ ቤታችሁንም ልንጎበኝ ምን አለው አጠቃላይ ያሉትን ነገሮች እናያለን ብለን ነውና የተገኘ ነው። አሁን ያለንበት ቦታ ምንድነው? አሁን ያለንበት ቦታ የሪያሊቲ ሪል ስቴት የመኪና ማቆሚያ ቦታ ላይ ነው የምንገኘው። እንግዲህ አሁን የምንገኘው የመኪና ማቆሚያዎቹ ቦታው ላይ ነው የምንገኘው ማለት ነው። እሺ፣ ስለዚህ የመኪና ማቆሚያ ቦታ ላይ ነው ያለነው። ግን በጣም ሽርጉድ እያየን ነው። ምንድነው ምክንያቱ? አዎ፣ እንግዲህ የዚህ ሽርጉድ ዋነኛ ምክንያት እኛን አምነው ከሪያሊቲ ሪል ስቴት ጋር በጋራ ሰርተው አሁን በዛሬው ዕለት ደግሞ የፍሬያቸውን ውጤት ለማየት የቤት ርክክብ የምናደርግበት ቀን ላይ ነው የተገኛችሁት እናንተ። ምን ያህል ጊዜ ሆነው ሪያሊቲ ሪል ስቴት በምን ያህል ጊዜ ውስጥ ተገንብቶ አለቀ? ይህንን ግንባታ የጀመርነው በአጋጣሚ ዛሬ 2 ዓመት ከ2 ቀናችን ነው። የግንባታውን ሂደት ደግሞ ለደንበኞቻችን ለማስረከብ ይዘን ከነበረው ጊዜ ቀጠሮ በጣም ባነሰ ጊዜ ውስጥ ነው አስረክበን ዝግጁ ሆነን የነበረው። ነገር ግን እያንዳንዱን ግንባታ አጠናቀን ለሁሉም ባሉበት ዛሬ ከነሱ ጋር ተመሰጋግነን ተመራርቀን መለያ ስለምንፈልግ እንግዲህ በምትመለከቱት መልኩ እንኳን ደስ አላችሁ ለመባባል ዝግጅቱን አዘጋጅተን እየጠበቀን ነው የምንገኘው። መልካም። ምን ያህል መኪናዎችን ለመያዝ የሚያስችል ፓርኪንግ ላይ ነው ያለ ነው? አሁን እንግዲህ ይሄኛው የመኪና ማቆሚያ መኪናዎቹ የሚቆሙበት ቦታ ከሁሉም አቅጣጫ በሲኩሪቲ ካሜራ ደህንነቱ የተጠበቀ የመኪና ማቆሚያ ቦታ ነው ይሄኛው። እናመሰግናለን። ስለዚህ ፓርኪንጉ ላይ ጀምረናል። ወደ ሌሎች ቦታዎች ሂደን ማየት የምንችል ከሆነ ደስ ይለናል። በደስታ እንግዲህ ፓርኪንጉ ይሄን ይመስላል። ከላይ ደግሞ ወጥተን ክፍሎቹ ምን ይመስላሉ፣ ቴራሱ ምን ይመስላል፣ ጂምም አለው፣ ብዙ ነገሮች አሉና እስቲ አብረን ገብተን እንመልከት። እናመሰግናለን። አመሰግናለሁ። እንግዲህ አሁን የምንገኘው የሪያሊቲ ሪል ስቴት የመጀመሪያው ፍሎር ላይ ነው የምንገኘው። ሊፍቱን ተጠቅመን ወደ ላይ ያሉትን ክፍሎች እናያለን። እንግዲህ ይሄኛው ቤታችን ለሳምፕል ሙሉ እቃውን ገጥመን ያዘጋጀነው ቤት ነው። ሁሉም ፍሎር ላይ ያሉት 3 ቤቶች ናቸው። 3ቱም ቤት ባለ 3 መኝታ ክፍሎች ናቸው። እንግዲህ በዚህ አንድ ፍሎር ላይ 3 ቤት ነው ያለው። ከዛም በተጨማሪ ሁሉም ቤቶች 3 ክፍል አላቸው። እንግዲህ ይሄኛው ዋናው የሳሎን ቤታችን ነው። በሪያሊቲ ሪል ስቴት የተገነባው ኦፕን ኪችን አለው። በዚህኛው በኩል ደግሞ መኝታ ቤቶች አሉ። እነሱንም እናያቸዋለን። እንግዲህ አጠቃላይ የሪያሊቲ ሪል ስቴት በጣም በልዩነት ሊነሳ የሚችለው ሁሉም ክፍሎች ውስጥ የናቹራል አየር ማግኘት ይቻላል። መስኮቱን ከፍተን ምንፈልገውን በቂ አየር ማግኘት የሚቻልበት ሁኔታ እንዲኖር ተደርጎ በደንብ ነው የተገነባው። ከዛ በተጨማሪ በረንዳዎቹ ላይ ወጥተሽ አየር መቀበል ካስፈለገም ተካፋች ናቸው። ወንበርም ማስቀመጥ በሚችል ደረጃ በጥሩ ሁኔታ እየተገነባ ነው። ማየት እንችላለን። በደስታ እንዴት አየሽው አየሩ? በጣም ደስ ይላል። ከተማዋንም ለማየት በደንብ ጥሩ ቦታ ላይ ያለን ይመስለኛል። እንደተመለከትሽው ውጭ ላይ የሚገርም ንፋስ ነው ተቀበል የገባ ነው። መስታወቱ ግን ሲዘጋ ቤት ውስጥ ምንም አይነት የንፋስ ድምጽ ሆነ ምንም አይነት የሚረብሹ ድምጾችን እንዳንሰማ ሆኖ በደንብ የተገነባ ነው። እንግዲህ ይሄኛው ኦፕን ኪችን ለነዋሪዎቻችን ጨርሰን በምናስረክብበት ወቅት በዚህ ደረጃ ነው
አሟልተን ሁሉም ክፍሎች ናቸው ኦፕን ወይስ ደግሞ እንደ የፍላጎቱ ነው ክፍት የሚሆነው? አይ ሳሎኖቹ እንዳለ ሁሉም ኦፕን፣ ያው የደንበኞች ፍላጎትን ማዕከል ባደረገ መንገድ ሁሉም ጋር ደግሞ ጥያቄዎች ስናነሳ ቢኖረው የሚል ስሜት ስላለ ሁሉም ቤቶች ላይ ኦፕን ኪችን አላቸው። በጣም መልካም። ስለዚህ ሌሎች ክፍሎችን እናያለን በደንብ በደስታ። አሁን የምንሄደው እንደምትመለከቱ ኮሪዶሩም በጣም ሰፊ ነው። ከለርፉል የሆነ ነገር በጣም የተጠቀምነው ቤቱ ስትቆይም የሚሰለቹ ከለሮችን አይደለም የተጠቀምነው በነገራችን ላይ። በዚህ አጋጣሚ አሁን ደግሞ ገብተን የምንመለከተው የመኝታ ክፍሎቹ ነው። እስቲ እሱን ደግሞ እንግዲህ የምትመለከችው የመኝታ ክፍል ነው። የመኝታ ክፍሉ ላይ በጠዋት ስትነሺ እዚህ ጋር ቆንጆ የፀሐይ ብርሃን ማግኘት እንዲያስችል ተደርጎ በደንብ ነው ዲዛይኑ የተሰራው። ቡና ማፍላትም ካስፈለገ ልክ እንደዛ ከመኝታ ቤቱ ውጭ ላይ ራሱን የቻለ ቴራስ አለ። አስፈላጊ ከሆነም ያንን ቦታ አረንጓዴ ለማድረግ ግሪን ኤሪያን መጠቀም ይቻላል። ያው እንግዲህ አፓርታማ ላይ እንደሚታወቀው ሲኖር ግቢ አይኖርም እና ስለዚህ የራስሽን ግቢ የምትመስል ነገር በደንብ የራስሽን ግሪን ኤሪያ መመስረቻ ማለት ነው። የራስሽን ግሪን ኤሪያ መስርተሽ እዛ ጋር መጠቀምም መስተናገድ ይቻላል ማለት ነው። አሁን ደግሞ የምንመለከተው ባኞ ቤቱን ይሆናል። እስቲ እሱን ደግሞ ገብተን ምን እንደሚመስል አብረን እንመልከት። ይሄኛው ደግሞ እንደምትመለከቱው ቁም ሳጥኖች ናቸው። በጣም ፊኒሺንጋቸው ያማረ በጣም ዘመናዊ የቤቱንም ከለር ኮምቢኔሽን ባሟላ መሰረት በዚህ መንገድ እዚህ ጋር እንግዲህ ለተጠቃሚዎቻችን አዘጋጅተናል ማለት ነው። ቤታችን እንዴት እያየሽው ነው? ጥሩ ነው። ቆንጆ ነገሮችን እያየን ነው። እንግዲህ ደግሞ የተለየ ነገር ልታሳየን ስለሆነ እሺ። ከዛ በፊት እዚህ ጋር አንድ ነገር ላሳይሽ። እዚህ ቤት የሚመጣው እያንዳንዱ ሰው በካሜራ እይታ ውስጥ ነው የሚኖረው። ምናልባት የዚህ ቤት ነዋሪ ደንበኛ ወይ ደግሞ እንግዳ ቀጥሮ ከሆነ መምጣት አለመምጣቱን እዚህ ጋር ሆኖ ቼክ ማድረግ ይችላል። ሪሴፕሽን ላይ መኖር አለመኖሩን አንደኛ። ስለዚህ የሚፈልገው ሰው ከሆነ እዛም ሄዶ ሻይ ቡና እያለ ማናገር ይችላል። ካልሆነም ደግሞ ለሪሴፕሽን ላሉ ትዕዛዝ ተላለፍና ወደ ቤቱ መጥተው እንዲስተናገዱ ማድረግ ይችላል ማለት ነው። ስለዚህ ቤቱ ላይ ማን እንደመጣ በዚህ ካሜራ ቀድሞ ማየት ይችላል ማለት ነው። ሌላው እዚህ ጋር የምጨምርልሽ ይሄኛው በር ብዙ ቁልፍ ነው ያለው። አጠቃላይ 14 አይነት አካባቢ ቁልፎች አሉት። ከላይ በኩልም ቁልፍ አለው። በሩ ሲዘጋ በዚህ ወደ ላይ እዚህ ጋር በሚታይሽ መንገድ ቁልፎች አሉት። እዚህ ጋር ይቆልፋል ማለት ነው። በተጨማሪም ደግሞ እዚህ ጋር ኤምዲኤፍ መሆን ይችላል፣ ጣውላ መሆን ይችላል። ነገር ግን እዚህ ላይ እንደው ወይ ለሌባ ተጋላጭ ነው ብለን የምናስባቸው ነገሮች በጣም የሚከላከል ለምንድን ነው? ከውስጥ በኩል አልሙኒየም አለ። ይህ እንኳን ቢሰበር ውስጥ ያለው አልሙኒየም ስለሆነ የሚሰበርበት አድቫንቴጁ በጣም የቀነሰ ነው ማለት ነው። ከዚህም በተጨማሪ ለነዋሪዎቹ ደህንነት ሲባል በሩ ሲቆለፍ ይሄ እንዳለ ቁልፍ ነው። ስለዚህ ከሴኩሪቲ አንጻር ምንም አይነት የደህንነት ስጋት የለም ማለት ነው። ቀደም ሲልም እንደነገርኩሽ ሊፍቱ ላይ ቁልፍ ያላገ ሰው ሊፍቱን መጠቀም አይችልም። በደረጃ ደግሞ የተሟላ ጥበቃ ስላለ የደህንነት ስጋቱ እዚህ ቤት ላይ ምንም አይነት ደህንነቱን በደንብ ይዘነዋል ነው። በጣም ይዘነዋል። መልካም። እሺ እንግዲህ አሁን የምንሄደው ወደ ማሳይሽ 3 ቦታዎች ነው የሚሆነው። አንደኛው የሚገርመው ነገር እንዳለው ነው ማለት ነው። ሌላው እዚህ ጋር ደግሞ የደረጃው ስፋት የሚገቡ እቃዎችን እንዳለ በደንብ ማንቀሳቀስ እንዲያስችል ተደርጎ በጣም በጥንቃቄ ነው የተሰራው። እንደምትመለከቱም ደግሞ የከለር ኮምቢኔሽናችን አይን ላይ ቆንጆ እንዲሆን ተደርጎ ማቴሪያሎቹ በጣም የጥራት ደረጃቸውን የጠበቁ ናቸው። ምንድን ነው የምታሳዩን ከዚህ በኋላ? ከዚህ በኋላ ቴራሱን ነው የምንመለከተው። እንደምትመለከቱው ሪያሊቲ ሪል ስቴት አምነውት ይህንን ቤት ከኛ ጋር መጥለውብን ሰርተን በዛሬው ዕለት ለምናስረክባቸው የቤት ባለቤቶች ይህንን የመሰለ ቴራስ ሰርተን አዘጋጅተንላቸው በነፃ ነው የምናበረክትላቸው። እንደምትመለከቱ በጣም ከመስፋቱ የተነሳና 300 ካሬ ሜትር ላይ ስለሆነ ያረፈው በአንድ ጊዜ ተነጋግረው እንደ ሙዚቃ፣ ሌሎች ድምጾች የማይረብሿቸው ፕሮግራሞችን ማዘጋጀት ስላሉ 3 ቤተሰቦች ማለት ነው። በዛ መንገድ በጥሩ መንገድ አዘጋጅተን ዛሬ እናስረክባቸዋለን። ደስ ይላል በጣም እይታውን ከተማን ለማየት
ወጥተም ሪፍሬሽ ለማድረግ የሚሆን ቦታ ነው ያለውና በጣም ደስ የሚል ነገር ነው። ከዛም በተጨማሪ ደግሞ በማታ የአዲስ አበባ ከተማን ከተለያየ አንግል ማየት በሚያስችል ደረጃ አንቺም እንዳልሽው ነፋሻማ አየርን ለመቀበል በስራ የደከማ አይምሮን ዘና ለማድረግም እዚህ ቦታ ላይ በጣም ምቹ ስሜት ይሰጣል። እናመሰግናለን። ስለዚህ ቀጣይ የምናየው ነገር ይኖራል። ቀጣይ የምናየው ነው የሚኖረው። እንግዲህ ወደዛ ደግሞ እንሄዳለን። እንግዲህ አሁን ደግሞ የምንመለከተው ክለብ ሃውሳችንን ነው። ይሄኛው ፕሮግራም እንግዲህ ያው ኢትዮጵያውያኖች በርካታ ማህበራዊ ሁነቶች አሉብን አይደለ? ሰርግ እንዳለ፣ ለቅሶ አለ፣ ልደት አለ፣ ክርስትና አለ። እነዚህ ነገሮች አሉና እነሱን ነገሮች እዚህ ጋር መደገስ ቢያስፈልግ በደንብ መስተናገድ እንዲቻል አድርገን በዛ መንገድ ነው ያዘጋጀንላቸው። መኖሪያ ቤታቸው ላይ ደግሞ የሚደግሱት ድግስ ከዛ በጣም ሰፋ ያለ ከሆነ እዚህ መጥተው መስተናገድ እንዲችሉ በምቹ ሁኔታ አዘጋጅተንላቸዋል ማለት ነው። በጣም ጥሩ። ስለዚህ ይህንንም ቴራሱንም ፕሮግራም ላለው ደንበኞቻችሁ በነፃ ያቀረባችሁት ነው ማለት ነው። በነፃ ያቀረብላቸው ነው። ከዛም በተጨማሪ እዚህ አፓርታማ ላይ ምናልባትም ሌሎች ቦታ ከተለመደው በጣም ወጣ ባለ መንገድ የሰጠናቸው ምንድነው የቴራስ አገልግሎቱን አሁን እንደምትመለከቱት ይሄኛው የክለብ ሃውሱን ሌላ ማስመለከትሽን ጨምሮ አጠቃላይ በሂሳብ ወይ ደግሞ በዋጋ ደረጃ ሲሰላ ሙሉ አንድ ፍሎር መስራትና ለገበያ መቅረብ የሚችለውን ነገር ለዚህ ለሪያሊቲ ሪል ስቴት ቤተሰቦች በነፃ ነው ያበረከትንላቸው። በጣም ደስ ይላል። ስለዚህ እንቀጥል ጉብኝታችንን። መልካም። ይሄኛው ቀደም ሲል እንደነገርኩሽ አንድ ማሳይሽ ነገር አለ ብዬሽ የነበረው ቦታ ነው። ይሄኛው ጂም ነው። ጂሙን ደግሞ አዘጋጅተን ለነዋሪዎቻችን ያበረከትንላቸው በስራ የደከማ አይምሮ ቤቱ ከመጣ በኋላ እንደገና ወደ ጂም ቦታ ሊሄድ እንዳይል አንደኛ፣ ሁለተኛ አቅመ ደካሞችም ካሉ እነሱን በደንብ እዚህ መጥተው ኤክሰርሳይዝ እያደረጉ ጤንነታቸውን እንዲጠብቁ ከማሰብ አንጻር ነው። ይህንኛውን ሙሉ ማቴሪያሎቹን ሪያሊቲ ሪል ስቴት ከ2 ሚሊዮን ብር በላይ ወጪ በማድረግ ነው ለደንበኞቹ በስጦታ የሚያበረክትላቸው ማለት ነው። እዚህ ላይ ምንም አይነት ክፍያ አንጠይቃቸውም። ከዛም በተጨማሪ አሳይሻለሁ አንድ ማሳይሽ ነገር አለ ስልሽ የነበረው መሀል አዲስ አበባ ውስጥ ያለ የግብርና ቦታን ቦሌ ላይ ማለት ነው። ቦሌ ላይ እየተመለከትሽ ነው እንግዲህ በጣም ደስ ይላል። እንዲሰሩ ያመቻቸንላቸው በደንብ ነው ሪፍሬሽ የሚያደርጉት። እርግጠኛ ነኝ አይን ጥሩ ነገር ይፈልግ የለ እውነት ነው። ያንን ታሳቢ አድርገን በጣም ጥሩ። እንግዲህ ዛሬ በዋነኝነት እናንተ ጋር የተገኘ ነው ሪል ስቴታችሁ የሚመረቅበት ቀን ላይ ነው የተገኘ ነው። እኛም በአዲስ ቢዝነስ ፕሮግራማችን በኢትዮ ቢዝነስ ሪያሊቲ ሪል ስቴት ማን ነው፣ ምን አይነት ነገሮች አሉት፣ በማተገነባ አጠቃላይ ይዞታው ምን ይመስላል የሚለውን ነገር እያስጎበኘናችሁ ቆየን። ስለዚህ የምርቃት ስነ ስርዓት ስላለ ወደዛ እንመለሳለን። አብራችሁን ቆዩ። ሪያሊቲ ሪል ስቴት በተቋቋመበት ጊዜ እጅግ በጣም አስቸጋሪ ነገሮች የነበሩ ቢሆንም እንደ ኮሮና ቫይረስ የተለያዩ አይነት በግንባታ ላይ በተለያዩ የመንግስት ግድዳቶችን የነበሩበት ጊዜ ቢሆንም የተለያዩ ተጓዳኝ ነገሮችንም አብረን በመጨመር ያስረከብን ሲሆን በዛሬው ዕለት በትክክል እንደ ጊዜ ቀጠሮ ሳይሆን በትክክላው ባለ 10 ፎቅ ህንፃ ለማስረከብ በቅተናል። ተገራለሁ። እንተዋወቅ እስኪ በመጀመሪያ። እሺ፣ እኔ እንዳለ ለማ እባላለሁ። የቨርጂኒያ ነዋሪ ነኝ። ሪያሊቲ አፓርትመንት የሆም ባለቤት የቤት ባለቤት አድርጎኛል። እንግዲህ ቤቴ ይህንን ይመስላል። እግዚአብሔር የተመሰገነ ይሁን። 100% ስታንዳርዱን የጠበቀ ነው። በተባለው ጊዜ ጨርሰውልኛል። እንደምታዩት በጣም ውብ የሆነ ቤት ነው እና ከዛም ደስታ አንጻር ነው እምነትም በደንብ እምነቱ ስላለኝ ዩጎ ቸርች ጋር ያለው
ብራስ ዩጎ ቸርች ጋር ሌላ የቢዝነስ ሴንተር ከፍተዋል። እየተሰራ ነው። ፊኒሺንግ ላይ ነው ያለው። ከፊት ለፊቱ ከኋላው ስቲል አላለቀም። ኔክስት ይር ያልቃል ብዬ አምናለሁ። እዛ ጋር ደግሞ አንድ ሱቅ ገዝቻቸዋለሁ። ይሄን ያደረኩት ከእምነት የተነሳ አንጻር ነው እና ቶሎ ይጨርሳሉ። ቶሎ እኔም ደግሞ ሜክ አደርጋለሁ መኒ ማለት ነው። እዚህ ሪል ስቴት ሪያሊቲ ሪል ስቴት አንድ ቤት ኦን አደርጋለሁ 6ኛ ፍሎር ላይ። ጥሩ። እንዴት አገኘሻቸው ሪያሊቲዎችን? በዋጋም በጥራትም አጠቃላይ ሰርቶም በማስረከብ በኩልም ያለውን ነገር እንደው አጠቃላይ ስለ ሪያሊቲ ምን ትይናለሽ? ሪያሊቲ ከማግኘት በፊት ብዙ ቦታ ዞር ያለው ከዛ ግን ብዙ አይነት ኦፈሮችም አይቻለሁ። ግን በጣም በፕሮፌሽናል የሆነ አሰራር የሚሰሩ ሪል ስቴት ሆኖ ያገኛቸው እነሱን ነው። በቀኑ አይደለም ከቀኑ በፊት ነው ያስረከቡን። ስራ ጥራታቸው እንጃ የትም ቦታ አላየሁትም። እንደገና የሰሩትን እየመጣሽ ፕሩቭ አድርጊ፣ የሚስተካከል ነገር ካለ እየተባልሽ ነው እስከ መጨረሻ ስራው የሚሰራው እና ከላይ ጀምሮ እስከታች ማኔጅመንቱ እስከታች ድረስ በጣም ፕሮፌሽናል ስርዓት ያላቸው እንትን ነው ሪል ስቴት ነው። አመሰግናለሁ። እስኪ ሪያሊቲ ሪል ስቴት ውስጥ ነው ዛሬ የተገናኘ ነው እና እንደው ስለ ሪያሊቲ ሪል ስቴት ምን ትለናለህ? እንዴት አገኘኸው? ያጠቃላይ ያለው ሁኔታ ንገረን። ሪያሊቲ ሪል ስቴት እንደምታዩ በጣም ደስ የሚል ቤት ሰርቶ እያስረከበ ነው ያለው። ምንድነው አንድ ሪል ስቴት 3 ፋንዳሜንታል የሆኑ ነገሮችን ማሟላት አለበት። አንደኛው ጥራት ነው፣ ሁለተኛው ፕራይስ ነው፣ ሶስተኛው ዲሊቨሪ ኦን ታይም ነው። ሶ እኔ እዚህ የገዛሁት እስከለተን እንደጨረሱ ዲሰምበር ወር ነበር። በ8 ወር ውስጥ እናስረክባለን ብለው ነበር የሸጡልኝ። ግን 7ኛው ወር ላይ እኔ ቤቱን ተረክቤዋለሁ። ለየት የሚያደርገው ደግሞ ምንድነው የተጠቀሙበት ማቴሪያል፣ ሎኬሽን አመራረጣቸው፣ የእቃቸው ጥራት ከሌላው በጣም የተለየ ነው እና ለዛ ነው ለየት ቢያደርገው። እንዴት ነበር ፕሮግራሙ? እንግዲህ እናንተም እንዳያችሁት በጥሩ ሁኔታ አልፎልናል። ባያችሁት መልኩ እንግዲህ ጥሩ ተከናውኗል። መልካም። እንግዲህ ወደ ማጠናቀቂያችን ላይ ስለሆነ የደረስ ነው አጠቃላይ ያለውን የሪያሊቲን ሪል ስቴት ምን ምን ነገሮች አሉት የሚለውና የምርቃት ፕሮግራሙን ነበረ እያሳየን የቆየው ነውና በቀጣይስ እንግዲህ ሁሉንም ሽጣችሁ ጨርሳችኋል። ይህንን ፕሮግራም የሚያይ ሰው ይኖራል። ስለዚህ ከእናንተ ጋር ወዳጅነት መፍጠር የሚፈልግ ሰው ቢኖር የት ትገኛላችሁ? የቀጣይ እቅዳችሁስ ምን ይመስላል? በቅድሚያ ዛሬ እናንተ ከኛ ጋር ውላችሁ የሰራነውን ስራ ተመልክታችሁ ለህዝብ ልታደርሱልን ስለመጣችሁ እናንተን ከልብ አድርገን የቤተሰቦችን እናመሰግናለን። እንግዲህ በቀጣይ ሪያሊቲ ሪል ስቴት አሁን የጀመራቸው ፕሮጀክቶች አሉ። አንደኛው እዚሁ መሀል አዲስ አበባ ቦሌ ላይ ዩጎ ቸርች አጠገብ ለቢሮና ለንግድ የሚሆኑ አፓርትመንቶችን እየገነባን ነው። እነሱንም ለሽያጭ የምናቀርብ ነው የሚሆነው። ከዛም በተጨማሪ እዚሁ ጃፓን ኤምባሲ አካባቢ እንደዚሁ ሪል ስቴት አፓርትመንት እየገነባ ነው። እሱንም ሽያጭ የምናቀርብ ነው የሚሆነው። እንግዲህ ቃላችንን ጠብቀን ደንበኞቻችንም አክብረውን ዛሬ እዚህ አትላስ አካባቢ በደሳለኝ ሆቴል ገባ ብሎ የሚገኘውን አፓርትመንታችንን ዛሬ ለመሪዎቹ አስረክበናል እና በቀጣይም ደግሞ ለሚመጡ ደንበኞቻችን ቃላችንን ጠብቀን ያው ስማችን እውነት ነው ስራችንም የእውነት ነውና ቀደም ሲል እንዳያችሁት እናንተ በተግባር ቀጣይ ስራዎቻችንን ቃላችንን ጠብቀን ለህብረተሰቡ እናደርስ ነው የሚሆነው ማለት ነው። አመሰግናለሁ። በዛሬ አዲስ ቢዝነስ ፕሮግራማችን እንግዲህ ወደ ሪያሊቲ ሪል ስቴት አምርተን ሪያሊቲ ሪል ስቴት ማን ነው፣ በማን ተገነባ፣ አጠቃላይ ይዞታውስ ምን ይመስላል የሚለውን ነበር ቀደም ብለን በአዲስ ቢዝነስ ፕሮግራማችን ያስቃኘናችሁ። አብራችሁ ቆይታ ያደረኩት ሰብለ ወንጌል ቃል ነኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት። ሪያሊቲ እውነት ነው፣ ስራችንም እውነት ነው።